ጽናት እንግዲህ የኪራ አባት ቃል ባስገባት መሰረት ሀሴትንና ኪራን የማቀራረቡን ስራ ጀምራለች። ይገርማል። የራሷን ደስታ እያጣች ለሰዎች ደስታ እየለፋች ትገኛለች ማለት ነው። ድርቅናውን አበዛችው። ምንም ቢሆን በጣም ድርቅ እያለች ነው። ምክንያቱም የሰዎችን ደስታ ለማግኘት ብላ የራሷን ደስታ ማጣት የለባትም። ቢያንስ እንኳን ኪራን አግብታ የኪራን ቤተሰቦች ማስደሰት ትችል ነበር። የኪራም አባት ደግሞ ይሄን የወሰኑት ኪራ በህይወት ውስጥ ሴት እንዳለች ስላላወቁ ነው እንጂ ቢያውቁ ኑሮ እንደዚህም ጨካኝ አይሆንም ነበር በልጃቸው ላይ። የሀሴት የድሮ ፍቅረኛዋ ሄኖክ ከነ ኪራ ቤት መጥቷል ማለት ነው። መጥቶም ደግሞ ሀሴት ስታየው በጣም ደንግጣ ነበረ። ሄኖክ እንግዲህ ከጽናት ጋር ለመቀራረብ ፈልጎ ኪራ እንዳፈቀራት እንኳን አያውቅም። ዘሎ ግን ጽናትን ለመሳም ሞክሮ ነበር። ጽናት በጣም ደንግጣ ነበር። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ዛሬ ጽናት ክፍል 50 ተለቋል። በዚህ ክፍል ሀሴት እንግዲህ እንደምታውቁት ከዚህ በፊት ፍቅረኛ እንዳላትና ትምህርት ቤት አብረው ዘና ሲሉ ሰክራ ራቁቷን ቪዲዮ ቀርጿት በዛ ያንን ፖስት አድርጎባት ብዙ እንደተሰቃየችና ዋጋ እንደከፈለችና አባቷንም እንዳስቀየመች ስትነግረው ሰምተናል፣ አይተናል። ዛሬ ግን እንግዲህ ኪራ ባለማወቅ የድሮ ፍቅረኛዋን የሀሴትን ፍቅረኛ ሄኖክን ወደ ቤት ይዞት መጥቷል ማለት ነው። እንግዲህ ሀሴት ስታየው በጣም ደንግጣ ነበረ። ይገርማል። ጽናት ደግሞ ሀሴትንና ኪራን በማቀራረብ ላይ ስራውን አጧጥፈዋለች። ጽናት እንግዲህ የራሷን ደስታ ለኪራ ቤተሰቦችና ለኪራ እንዲሁም ደግሞ የራሷን ደስታ እያጨለመች ስለሌሎች እየኖረች ትገኛለች። ለምሩ ብትነግራትም የተፈጠረውን ነገር ብትነግራትም ነገር ግን ለማንም እንዳትናገር ቃል አስገብታት ስለነበረ ምሩም እሷን ከመምከር ውጭ ምንም ማድረግ አልቻለችም ነበር። ምክንያቱም በምነግርሽ ነገር ሀሳቤ እንድታስቀይሪ እንዳትሞክሪ ብላት ስለነበረ አንዳንድ ሀሳቦች ከመስጠት ውጭ ሌላ ምንም ነገር ማድረግ አልቻለችም። ጽናት እንግዲህ ከጓደኛዋ ጋር እያወራች ነገሩን ሁሉ ለምሩ እንደነገረቻትና ስትነግራት የጽናት ጓደኛ በጣም ደንግጣ ነበር። አትናገር ይሆን? ቆይ አንቺ ግን ለምንድን ነው እንደዚህ ልታደርግ የፈለግሽው? ህይወትሽን እኮ በራስሽ እያበላሸሽ ነው። አንቺና ኪራ እኮ ብትጋቡ ሁሉም ነገር ይስተካከሉ ነበር ብትላትም እሷ ግን ልሰማት ፈቃደኛ አይደለችም። ምክንያቱም እዛ ጋር ለኪራ አባት ቃል የገባችለት ነገር ስላለ ያንን ነገር ቃልን ማጠፍ አልፈለገችም። ሁለተኛ ደግሞ አባቴ ትላለች ጽናት። ምንም ቢሆን እኮ አባትም እኮ የልጅን ደስታ ነው የሚፈልጉት። ይህን ያክል ኪራን ብታገባ ለእነሱም ክብር ነው እንጂ ውርደት ነው ብዬ አላስብም። ነገር ግን ሁሌም አባቴ ያዝንብኛል፣ አባቴ ይቆጣል ነው የምትለው ማለት ነው። በዚህ ፍራቻ እንግዲህ እሷ የራሷን ህይወት እያጣች ትገኛለች። አሁን ላይ ደግሞ ሀሴትና ኪራ በጣም እየተቀራረቡ ነው። ሀሴት እንግዲህ ኪራ በማዘኑ ስለታወቃት ምን እንደሆነ ለመጠየቅ ሞክራ ብዙ እየተቀራረቡ ነበረ። እሱም ደግሞ የተፈጠረውን ነገር ግልጥ አድርጎ ባይነግራትም ደስተኛ እንዳልሆነና ሴቶች አረመኔ ጨካኝ እንደሆኑ የሚያመሳቅላቸውን የሚቆጣቸውን ከፍ ዝቅ የሚያደርጋቸውን ወንድ እንደሚያፈቅሩና ነገር ግን በምላሹ ፍቅሩን የሚገልጽላቸውና የሚንከባከባቸውን ወንድ እንደማይፈልጉና በጣም ጨካኝ አረመኔ የሆን ፍጡር እንደሆን ለሀሴት ሲነግራት ነበር ማለት ነው። ሀሴትም ደግሞ በአንድ ሴት ስህተት ሁሉንም በአንድ ሚዛን መመዘን የለብህም እያለችም ልታረጋጋው እየሞከረች ነበረ። ቆየ ጎዳች ሴት አለች እንዴ ብትለውም እሱ ግን ግልጽ አድርጎ መናገር አልፈለግም። ኪራ እንግዲህ ጽናትን ዛሬም በድጋሚ ጠይቋት ነበር። ምን አድርጌሽ ነው? ቆይ እንደዚህ በዚህ ልክ እኔ ልታሰቃይኝ የፈለግሽው ምን አጥፍቼ ነው? ምን አስቀይሜሽ ነው? ምን አጎደልኩብሽ? እያለ ሲላትም እሷ ግን ይቅርታ እኔ ስላልተረዳው ነው እንጂ አንተ ጥፋተኛ አይደለም፣ ጥፋቱ የኔ ነው ትለዋለች። እና እኔ ነበርኩኝ የተሳሳትኩት አለችው። ጥቅመኛ ነሽ፣ በጣም ራስ ወዳድ ነሽ። በፊት ምን አግኝተሽ ነበር የወደድሽኝ? አሁን ደግሞ ምን አተሽ ነው የጠላሽኝ? እያለም ሲላት ነበረ። ጽናትም ደግሞ ምንም ነገር መናገር አትችልም። ምክንያቱም በአባቱ ቃል ኪዳን ተሳስራለች ማለት ነው። ምንም ነገር ልትፈጥር አልቻለችም በሰዓቱ። የኪራ እንደዚህ መሆን የኪራ ልቡ መሰበር ቢያሳዝናትም ነገር ግን ምንም መፍትሄ አላገኘችም በቃሏ ከመጽናት ውጭ ማለት ነው።
እንግዲህ ሀሴት በቻለችው መንገድ ያው የመጣችበትን አላማ እሷም አታውቅም። ነገር ግን ሀሴት ያው መጥፎ ልጅ አትመስልም። ከኃይለኝነቷ ውጭ ሌላ ችግር ያለባት አትመስልም። እስካሁን ባየናት የተፈጠረውን ነገር ሁሉ ወደ ውጭ እንሂድ እና ፈታ እንበል፣ አየሩም ደግሞ ደስ ይላል አለና ቀዝቃዛ ስለሆነ እንሂድና ፈታ እንበል ብሏት ይዟት ሄዶ ነበረ። እዛም ነው ደግሞ ስለ አንዳንድ ነገሮች እያወሩ ነበረ። ሀሴት እንግዲህ ምንም መጥፎ ልጅ አትመስልም። እንደውም መልካምነቷን ሀይላንድ ራሱ የውሃ ሀይላንድ ይዛ ወደ ውጭ ልትሄድ ስትል እሱ ደግሞ ምን ያደርግልሻል ሲላት ውጭ ላይ እኮ ሀይላንድ የሚሰበስቡ ልጆች ስላየሁኝ ለእነሱ ይጠቅማቸዋል ብዬ ነው እያለች መልካምነቷን ስታሳይ ነበረ። እንግዲህ ህይወት ከባድ እንደሆነና በዚህ ልክ ደግሞ አልጠበቅኩሽም ነበር፣ በልጅነትሽ እኮ በጣም አስቸጋሪ ልጅ ነበርሽ እያለም ሲላት ነበረ። ሀሴትም ደግሞ እኔም እኮ እንደዛ አልጠበቅኩም ነበር፣ ልክ እንደ ልጅነትህ በጣም አስቸጋሪ ልጅ ነበር የምትመስለኝ፣ አሁን ግን ሳቂታና ተጫዋችም ነህ እያለችም ስትለው ነበረ። ከዛም በኋላ ሀሴት ወደ ቤት መሄድ ፈልጋለሁ፣ ሻወር መግባት ፈልጋለሁ ብላለችው። ኪራም ደግሞ ለምንድነው አንቺ ውጭ መሄድ ማትፈልጊው እያለም ሲጠይቃትም እሷም ከዚህ በፊት በተፈጠረባት ነገር ራቁት ቪዲዮ ስለተለቀቀባት አሁን ላይ ወደ ውጭ ስትሄድ የምታያቸው ሰዎች ሁሉ የሚያውቋትና የሚጠቋቁሙብኝ ይመስለኛል ብላ ነገረችው። ኪራም ደግሞ እንደዚህማ ማሰብ የለብሽም ደግሞ ኮንፊደንስ አለኝ ትየለ ደግሞስ አልፈራም ትየለ እንዴት እንደዚህ ልታስብ ይቻልሽ? ለምንድን ነው የምትፈሪው አላት። እሷም ደግሞ ሀሴትም እኔ አልፈራም የሻምበል ልጅ መሆኔን አትርሳ አለችው። እሱም ደግሞ እሱን እንኳን ተይው አላት። ከዛም በኋላ ግን አንዳንድ ጊዜ ያለፈ ህይወትን መርሳት ፈልገህ አታውቅም አለችው። እሱም ደግሞ ምናልባት አንዳንድ ነገሮችን ካልሆነ በስተቀር ሁሉንም ነገር መርሳት አይቻልም። እንደዛ ከሆነማ ያጠቡኝን የተንከባከቡኝን እጆችም መርሳት ሊኖርብኝ ነው ማለት ነው። እንደዛ ከሆነ ቤተሰቦችንም መርሳት ይኖርብኛል ማለት ነው ሲላት፣ እሱማ ትክክል ነህ፣ ግን ደግሞ በህይወታችን ላይ በጣም የሚያሙና የሚሰብሩ የሚያስጠሉ ታሪኮች ይኖሩናል፣ እነሱን መርሳት ግድ ይለናል ብላ እያወሩ ነበረ። እንግዲህ ሄኖክ ኪራ ወደ ቤት ይዞ ሲመጣ ሄኖክና ሀሴት ሲታዩ በጣም ደንግጠው ነበረ። ስራቸውን ስለሚያውቁ በጣም ደነገጡ። ሀሴትም እንዲሁም ደግሞ ሄኖክ ግን የሆነ ጥድፍ ያለ ድሩዬ ነው። ምክንያቱም በጣም በሴቶች ተከቦ የሚውል አይነት ባህሪ ያለው ልክ እንደ ናሆሜ እንደ ድሮ ባህሪው ማለት ነው። ናሆሜ አሁን ላይ ተቀይረው ምሩዬን አፍቅሮ በፍቅር ከነፍ እያለ ልብ ገዝቶ ትልቅ ሰው ሆኗል ማለት ነው። ምንም እንኳን ምሩን የግሉ ባያደርጋትም እስካሁን ምሩን ለማግባት ባይታደልም፣ ነገር ግን በፍቅሯ ጸንቶ አሁን ልብ ገዝቶ የራሱንም ስራ እየሰራ ለራሱም ደግሞ ቤት ተከራይቶ መኖር ለመጀመር ወስኗል ማለት ነው። እንግዲህ ሄኖክ ተብዬው ኪችን ውስጥ ይገባና ጽናትን ሲረብሻት ነበረ። በጣም ታምሪያለሽ፣ ምግብሽ በጣም ይጣፍጣል እያለ ሲላት፣ እሷም ደግሞ ኖርማል አድናቆት መስሏት አመሰግናለሁ፣ ይህን ያክል እንኳን የምደነቅ አይደለውም እያለ ስትለውም፣ እኔ እንግዲህ ያየሁትን ነው የምመሰክረው፣ አንቺ ደግሞ ካየሁሽ በላይ በጣም ቆንጆ ነሽ አልና ሊስማት ጠጋ ሲል፣ እሷ ደግሞ ወደዛ ራቅ በል፣ ምን ሆነህ ነው ያመሃል እንዴ? ምንድን ነው እንደዚህ የምትጠጋኝ ብላ ጮኸችበት። ከዛም በኋላ ወይ ኪራ ጉዱን ያላየ እሱ ሳያቅ ጽናት በምታደርገው ነገር ለአባቱ በገባችለት ቃል ኪዳን መሰረት እሷ ስትርቅ፣ ነገር ግን ጩልሌ መጥቶ ጽናትን ሊወስድበት ነው። እሱም ደግሞ ሄኖክ ነው። ወደ ጽናት መቀራረብ አብዝቷል። ጽናትን እንዳይወስዳት ወይም ደግሞ በሀሴት ላይ የሰራውን ስህተት በድጋሚ ከጽናት ላይ እንዳይፈጽመው ፈርቻለሁ እኔ በበኩሌ። ከዛም በኋላ እንግዲህ ያው ጽናት እየተፈጠረ ያለው ነገር ለሷ ደስ አላላትም። አንደኛ ሀሴትና ኪራ በጣም እየተቀራረቡ ነው፣ ሁለተኛ ደግሞ የሄኖክ ነገር፣ ሶስተኛ ደግሞ በቃ ቤት እየተፈጠረ ያለው ነገር ከአቅሟ በላይ እንደሆነ ገብቷታል። ነገር ግን ምንም አማራጭ የላትም። ምሩና ጽናት ቁጭ ብለው እያወሩ ምሩም አንድ ሀሳብ ታመጣላታለች። ቆይ ጽናት ግን ለምንድን ነው ኪራን ማታገቢው አለቻት። ጽናትም ደግሞ ነግሬሽ የለ ምሩ፣ ለምንድን ነው እንደዚህ የምትይኝ? ደግሞ ነግሬሻለሁ
ሰምተሽኝ እንድትረጂ ነው እንጂ ሀሳቤን እንድታስቀይርኝ አይደለም የነገርኩ። ስለዚህ ቃልሽን ጠብቂ አለቻት። ምሩም ደግሞ አይኔ እኮ እንደዛ ለማለት ፈልጌ ሳይሆን በአንድ ድንጋይ ሁለት ወፍ ይሆናል ብዬ ነው። አንደኛ ኪራን ብታገቢው አንቺ የምታፈቅሪውን ሰው አገባሽ ማለት ነው። ሁለተኛ ደግሞ የኪራን እናትና አባቶችም ታስደስቻለሽ ማለት ነው። ስለዚህ አግብታችሁ ልጅ ወልዳችሁ ደስተኛ ሆናችሁ ትኖራላችሁ አለቻት። ጽናትም ደግሞ እንደሱማ ሊሆን በፍጹም አይችልም። ምክንያቱም የኪራ አባት ሀሴትን ለቤተሰባችን ትመጥናለች ብሎ እያመጣት እሷን ነው እና ደግሞ በዛ ላይ አባቴ ያለ አባቴ በእኔ እንዳዝንብኝ አልፈልግም፣ ከዚህ በላይ በእኔ እንዲሰቃይ አልፈልግም ትላታለች። ታዲያ እሱ እኮ የኪራ አባት እኮ ጋሽ እኮ ከኪራ ልብ ውስጥ ሴት እንዳለች ስላላወቀ ነው፣ ብትነግሯቸው እኮ ነገሮችን ሊረዷችሁ ይችላሉ ብትላትም ጽናት ግን መስሚያዋ ጥጥ ነበረ። በቃ ድርቅ ብላለች፣ ሀሳቤን አልቀየርም ብላ ደግሞ ሀሴትና ኪራ በጣም እየተቀራረቡ ነው አለቻት። ጽናትም ደግሞ አዎ በጣም እየተቀራረቡ ነው፣ ጥሩ ልጅ ትመስላለች፣ ደግሞ እኮ እኔ በጣም እየቀናሁ ነው ትላለች። ከዛም በኋላ ሀሴት መጣች። ስታሙ የደረስኩኝ ልበል አለቻት። አይ እያማነች ሳይሆን አንቺና ኪራ እየተቀራረባችሁ ነው ብለን ነው ያወራ ነው አለቻት። ምሩ አዎ ተቀራርበናል፣ ከድሮ ስንታወቅ የለ አለቻት። ኪራ ደግሞ ጥሩ ሰው ነው አለች። ጽናትን ብድግ አለችና አዎ ኪራ ጥሩ ሰው ነው፣ ግን እንዳታስከፊው አለቻት። ሀሴትም እኔ እና እሱን እኮ የሚያስከፋም ሆነ የሚያቃይም ነገር በመካከላችን የለም፣ ለምንድን ነው ማስከፋው አለች። ከዛም በኋላ አይ እንደዛ ሳይሆን ያው የዋህ ስለሆነ እንዳይጎዳ ብዬ ነው አለችና ነገሩን ለማጠፋፋት ትሞክራለች። ከዛም በኋላ ጽናት ግን በጣም እየቀናች ትገኛለች። በሀሴትና በኪራ በጣም እየቀናች ነው። አቶ ሄኖክ ደግሞ እንግዲህ ጽናትን ፈልጎ ሲያደናንቃት ነበረ። እንዲሁም ደግሞ ምሩ ጋር ቁጭ ብሎ ስለ ጽናት መልካምነትና ስለ ጽናት ጥሩነት ሲያወራ ነበር። አውራት የኖረ ይመስላል። ይሄ ፍጥነቱ በጣም ያስፈራል። ጽናትን አንድ ነገር እንዳያደርጋት በጣም ያስፈራል ማለት ነው። እንግዲህ ናሆሜም ደግሞ ቤት ተከራይቶ ብቻውን ለመኖር ወስኖ ለምሩ እየነገራት ነበረ። ምሩም ደግሞ ቤትን አሳየኝ እያለችም ስጠይቀው እንደዛም አላደርግም፣ ቤቴን ተከራይቼ ጨርሻለሁ፣ ሁሉን ነገር አሟልቻለሁ፣ አሁን የቀረው ቤቴ ውስጥ ገብታ ጉድ ጉድ የምትል ሚስት ብቻ ነው፣ እሷን ደግሞ ፈጣሪ ሰጠኝ ይሆናል እያለም ሲል እና ታዲያ መቼ ነው ቤትን የምታሳየኝ አለችው። ናሆሜም እሱንማ አታስቢው፣ እኔ መቼም ቢሆን ቤት ያልወስድሽም፣ እዛው ገብተሽ አልወጣም ብትይስ አላት። ምሩም ደግሞ ኧረ እባክህ ተው እንጂ ብቻ አንድ ውሰደኝ እንጂ እኔ ከሄድኩኝ በኋላ ቤቱ ራሱ አንተን አልፈልግህም ብሎ ነው የሚያስወጣ እያለችም ስቀልጅበት ነበረ። ውድና የተከበራችሁ የቻናል ቤተሰቦች ጽናት ድራማ ክፍል 50 ይሄን ይመስል ነበር። ናሆሜና ምሩ ተግባብተው ተስማምተው አንድ የሚሆኑበት ቀን በጣም ይናፍቃል። እንዲሁም ደግሞ ጽናት ይሄን ድርቅናዋን ትታ ፍቅሯን ብታድንና ደስተኛ ሆና ብትኖር እየተሻለ ነው ብዬ ነው ማስበው። እስካሁን አብራችሁ ስለቆያችሁ ከልብ ነው ማመሰግነው። ሀገራችንን ሰላም ያርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘውላችሁ።